IQ number 1 ማለት ገቢያችን እየጨመረ በሌሎቹ IQዎች እየቀነስልን መጣ እንችላለን ስለዚህ 5 IQዎች አሉ እነሱን እንዳለ አንድ ባንድ እየጨመርን መሄድ አለብን ማለት ነው ስለዚህ it's look አሁን ህይወትን ማየት ያለብን እዚህ ላይ ገንዘብ ሲባል ገንዘብ ለማግኘት ማሳደድ ሳይሆን ህይወትን እንደ አድቬንቸር እኮ ካላየነው አንድ ቦታ ስታክ እናደርጋለን ይሄንን ነው መሰራው እንደ አይነት ገቢ ነው ማገኘው በቃ አዲስ ነገር አልሞክርም ሰው እኮ ከፍ ያለ ግብ ሲያስቀምጥ ለግቡ ስራ አለ ለግቡ ሐሳብ አለ ለግቡ ልምድ አለ አይደል የሚሰራ ልምድ አለ ስለዚህ ለግቡ ስጋትም አለ አዲስ ግብ ስናስቀምጥ አዲስ ስጋት አለ እንዴት ነው IQ number 1ን የምንጨምረው always remember the process is more important than the goal ከግቡ ይልቅ ከምታስቀምጡት ግብ ይልቅ what am I processing ሰውን እየረዳው ነው ወይንስ ሰውን እየጎዳው ሰውን እያገለገልኩ ነው ወይንስ በሰዎች እየተገለገልኩ ብቻ ነው እየሰጠው ነው ወይንስ እየተቀበልኩ ብቻ ነው በጎ ነገር መልካም ነገር የሰውን ጤና የሚገነባ የሰውን ህልም የሚገነባ የሰውን ራዕይ የሚገነባ ነገር ነው መስራው ወይንስ እነዚህን እየሰረቀ ጤናውን እየሰረቀ ነው ያገኘው ያለው የቱን ፍጩ ዱቄቱን አምጪው ላይ ነኝ ወይንስ በፈጣሪ ህግና ልቦናይም ህሊናይም በሚቀበለው ስራ ውስጥ ነው እነዚህን መወሰን ያስፈልጋል always remember the process is more important ብዙ ሰዎች ለምንድን ነው ይሄንን IQ number 1 ለመገንባት እንትን የሚሉት የማይችሉት ሪስክ መውሰድ ይፈራሉ ሰዎች ሪስክ ማለት ለምሳሌ እኔ የሆነ ቦታ ተቀጥሬ በሰራ በጣም በሚገርም ሁኔታ ሚኒመም ሪኳየርመንቱን ማሟላት ነው ኦን ታይም መገኘት ስራ መባለውን ነገር መስራት አለቀ በዛው ውስጥ በወር አንድ ጊዜ ደሞዜ ኦር በሳምንት የሚከፈልም ከሆነ ደሞዜ ምን ያደርጋል ይመጣል እሱን ፕላን አድርጌ ይኖራል which is ምን ይሰጣል የተወሰነ ረፍት ይሰጣል በወር አንድ ጊዜ ከመምጣት ወደ ኋላ ስለማይቀር ስለዚህ ሰዎች እንደዚህ አይነት ኮምፎርትን ይፈልጋሉ በዚህ የተነሳ they don't take risk ለዚህ ነው ሰዎች ነጋዴ ኢንተርፕረነር ወይም ደግሞ ቢዝነስ ኦነር የሚሆኑት ምን ሲያደርጉ ነው ይሄን ፍርሃታቸውን አሸንፈው እኔ አልቀጠርም እኔ ደግሞ ወይም ደግሞ ካለኝ ልምድ ከተቀጠርኩት ላይ ወጥቼ ሪስክ ወስጄ አድጋለሁ ብለው they take risk በመውሰዳቸው ምክንያት ሌሎችን ቀጥረው የተሻለ ያገኛሉ ሪስክ ስለወሰዱ ሪስክ የማይወስድ ሰው በፕሮፌሽን ራሱን ያሳደገ ምን ማድረግ ይቻላል በደሞዝተኝነት ፕሮፌሽኑን ሙያውን ያሳደገ የትምህርት ደረጃውን ያሳደገ የተወሰነ ሌቭል ድረስ ማደግ ይችላል በቅጥር ህይወት ላይ ይቻላል it's possible ሪስኩ ሚኒመም ነው ወይ አዎ ሚኒመም ሪስክ በሚሆንበት ጊዜ ኢንካሙ ሚኒመም ነው የሚሆነው ማክሲመም ሪስክ ስንወስድ ኢንካሙ ማክሲመም ነው የሚሆነው ስለዚህ ሰዎች በብዛት IQ ነምበራቸው የማያድገው they are not willing to take risk ምን አይነት ሪስክ መውሰድ ይችላል ለምሳሌ አንድ ሰው ስራውን ሪስክ ውስጥ ሳይከት ከስራ ሰዓት ውጪ ያለውን ጊዜ ከጓደኞቹ ጋር የሚያጠፋውን ሶሻል ሚዲያ ላይ የሚያጠፋውን ጊዜ ምን ማድረግ ይችላል በፓርት ታይም ቢዝነስ ልገንባ ብሎ 1 2 3 4 5 አመት መገንባት ይችላል አቲቲዩዳችን ምን እናርግ እንቀይርና make more money every year how I don't know መማር how የሚለው ወይም እንዴት የሚለው መንገድ ነው አይደል መንገድ እኮ መማር ነው የሚያስፈልገው እንዴት የሚለው መማር ያስፈልጋል ለምሳሌ ኦንላይን ላይ ዲግ ማድረግ ብቻ ላይሆን ይችላል መጽሐፍትን ፈልጎ ማንበብ የተለያዩ መጽሐፍቶች ስላሉ ምን አይነት መጽሐፍትን ላንበብ መጽሐፍ መሸጫ ቤት ውስጥ ገብታችሁ ስለ ኢንተርፕረነርሺፕ ስለ ስራ ፈጠራ የሚያስተምር መጽሐፍ ብላችሁ 1 2 3 ብትገዙ ያንን ስታነቡ እንደው ገጽ ለገጽ ዝም ብሎ መሄድ ሳይሆን ያነበባችሁ ኖት እያያዛችሁ እንደ ፈተና ሳይሆን ልክ እንደ ስራ አርጋችሁ ከዛ መጽሐፍ ውስጥ የሆነ ቢዝነስ ይዤ ልውጣ ብትሉ መጽሐፍ ውስጥ እኮ ያለ ዕውቀት ማለት ጻፊውን እኮ ማማከር ማለት አይደል የጻፈውን ሰው እኮ ቁጭ ብሎ እሱ እኮ የሚያስበው እንዳለ ፍትፍት አርጎ አይደል እዛ ላይ የጻፈው በኦዲዮም ከፈለጋችሁ በኦዲዮም አለው አይደል these days መጽሐፍ ኦዲዮ ቡክስ ማየት ይችላል ከፍታ ውስጥ ለመሄድ IQ number 1 ይባላል ዛሬ ካለውበት ከፍ ማለት አለ ከፍ ለማለት ካልሰራን ዝቅ እንላለን አንል financial IQ number 2 protecting your money ገንዘባችንን ፕሮቴክት ማድረግ አለብን ከማ አንድ ከራስ ስሜት የመጀመሪያ ዋነኛው የገንዘባችን ወሳጅ የራሳችን ስሜት
ስንናደድ አላግባብ ገንዘብ እናወጣለን። ደስ ሲለን አላግባብ ገንዘብ እናወጣለን። በዓል ሲሆን አላግባብ ገንዘብ እናወጣለን። ዝቅተ ያለ ስሜት or depressed የሆነ ስሜት የመሐዘን ስሜት ሲሰማን አላግባብ ገንዘብ እናወጣለን። ስሜቶቻችን ሁሉ ገንዘቦቻችን ወሳጅ ናቸው። ስለዚህ ኢሞሽናል ኢንተለጀንስ ማለት በስሜት አለማውጣት። አብዛኞቻችን ደግሞ ሰው ምን ይላል በሚል ብዙ ገንዘብ እናወጣለን። ትራንስፖርት ላይ ከመክፈል ጨምሮ ማለት ነው። ገንዘብ ስናወጣ ከራሳችን ፕሮቴክት ለማድረግ 3 የተለያዩ ደረጃዎች አሉ። የመጀመሪያው ፋይናንሻል ስትራግል፣ የገንዘብ ግብግብ ውስጥ የምንኖር ከሆነ ወጪና ገቢ አልጣጣም ብለውን ወጪ የቱ ጋር ነው? እዚህ ጋር፣ ገቢ እዚህ ጋር እና ገቢን የኛ ልጅ በርታ እንዳትረታ ማለት፣ ወጪን ደግሞ አንተ ሰውዬ ባክ ጎንበስ ብላ ወደዚህ ገባ በዚህ ሹለክ ማለት ሁሉ ጊዜ ይሄ ነው ግብግብ ማለት። ፋይናንሻል ስትራግል ውስጥ ከሆነን አንደኛ ምን እናደርጋለን? 2 ለምን ጉዳይ ነው የምናውለው ገንዘባችንን የሚለው ግልጽ መታወቅ አለበት። 1 የምናውለው ለቤዚክ ኒድ ብቻ። አማረኝ የሚባል ነገር አይቻልም። ማማር አይቻልም። የፀጉር ስታይል አይቻልም። የልብስ ስታይል አይቻልም። የምግብ ስታይልም አለው አይደል? በርገር ምናምን ስትበላ እንዳትገኝ አቆማል። ኳስ ልወድ ይችላል። ኳስ አላይም። እስከ መቼ ድረስ ከምን እስከወጣ ከፋይናንሻል ስትራግል ከገንዘብ ግብግብ እስከወጣ ምን እንደሚሆን ታውቃላችሁ? ኳስ እኮ በማየት ሊሆን ይችላል፣ ፊልም በማየት ሊሆን ይችላል፣ ወይም የሆነ የምፈልገውን በመብላት ሊሆን ይችላል። ውስጣችን የተጠራቀመውን የመለወጥ ኢነርጂ በመዝናናት ነው ሪሊዝ የምናደርገው እዛ እና የሆነ ጊዜ ደስ ይለናል። ከዛ ተመልሰን ደግሞ እንደገና ከነበረን ከተዝናናን በኋላ ዝቅ ብለን ነው አይደል የምንገናኘው። በስሜትም በእንትን ነው ሁሌ እንዲህ እየወረድን ላለመሄድ አንዴ እንቆጥብና አመት ሊሆን ይችላል፣ 2 አመት ሊሆን ይችላል። ከዛ በኋላ እኔን አያርገኝ። ፋይናንሻል ስትራግል ላይ ገንዘብ የሚወጣው ለምን ጉዳይ ነው? ለምንድን ነው የሚወጣው? ቤዚክ ኒድ። ያም ማለት ዛሬ የምበላው ሽሮ ከሆነ ከለሩን መቀየር አይቻልም ማለት። ምግብ፣ ልብስ አሁን ባለኝ ላይ በጭራሽ ከቤዚክ ትንሽ የሚያምር የሚባል አይገዛም። ቤዚክ ስታመም ዘሎ ሆስፒታል አይኬድም። ደማከሴ ምናምን ሚታኘክ ነገር አርጎ አይኬድም። ለምን? የለማ ሞቷል እኮ ኦሬዲ። ሆስፒታልም ቢሄድ ለመትረፍ ነው አይደል? ቢተርፍ በኋላ ወጪ አይደል እንደሚተርፍ። ስለዚህ ከዛ ከመሬት ላይ መነሳት አለብን። ነው ፋይናንሻል ስትራግል ላይ 2 ነገሮች ትጽፋላችሁ። 1 ዛሬ ያላችሁን ወጪ እንዳለ ትደማምራላችሁ። ወርሃዊ ወጪ አንድ በአንድ በወር ውስጥ ለኔ የስንት ብር ክብሪት ያስፈልጋል፣ የስንት ብር ሻማ፣ የስንት ብር ሽንኩርት፣ የስንት ብር ዘይት ወዘተ ባታቁ ጠይቁ። ከዛ እሱን ደምሩና ያ ነው የወር ወጪ። አንደኛ ደምራችሁት ውጤቱን ስታዩ ካላመማችሁ ኦሬዲ ልምምዷላችሁ ማለት ነው፣ ታውቁታላችሁ። አብዛኞቻችን እንዴት አርጌ ሰርቫይቭ አረኩ የሚል ስሜት ነው የሚሰማ። ደምሩት። ሳሙና እንዳትረሱ። ይሄን ነገር ጻፉት። በትልቁ ካልቸር ሴቪንግ ለችግር ተብሎ አይደለም። ሴቪንግ is a culture። ከማገኘው ላይ የተወሰነች % ቁጭ ማድረግ ልምምድ ነው። ለምን? ብሩ ላይ ስሜቴ ነው ያለው። ፋይናንሻል ስትራግል ላይ አንዱ ታርጌታችሁ ምንድነው የምታስቀምጡት? በአመት ውስጥ ያላችሁን ቅድም ያልኩትን ማለት ነው ወጫችሁን ካልኩሌት ተደርጎ እሱ የሴቪንግ ታርጌታችሁ ነው። እሱ ላይ ስትደርሱ ከፋይናንሻል ስትራግል ከገንዘብ ግብግብ ወጥተናል ነው። ሴቪንግ ለብቻ አካውንት ክፈቱለት። ከዛ በኋላ በየወሩ ምን አርጉ? እዛ ጋር ገቢያችሁ በየሳምንት ከሆነ በየሳምንት፣ በየቀኑ ከሆነ በየቀኑ ከዛ ላይ በፐርሰንት ታስቀምጣላችሁ። ፋይናንሻል ስትራግል ለመውጣት ሌላው ደግሞ ገቢያችሁ ነው። ገቢያችሁ ዛሬ ካለበት ደረጃ በ4 እጥፍ ከ3 እስከ 4 እጥፍ ድረስ የሚያድግበትን ዛሬ 5000 ብር ያለ ሰው በ4 ሲታጠፍ ስንት ይሆናል? 20000 ብር። ግልጽ ነው። በ4 በ3 ባታረጉት ጥሩ ነው። በ4 እጥፍ አድርጉና ዛሬ ያለኝ ገቢ ማለት ሰርቼ ብቻ አይደለም እየተደጎምኩም ቅድም እንዳልኳችሁ ከድጎማ ወጣለው የሚል አቋም ያስፈልጋል። ግልጽ ነው። ስንት ነው የምትደጎመው ተደማምሮ እሱን ማስቀመጥ፣ ደሞዝ ከሆነ እሱን ማስቀመጥ፣ ቢዝነስ ሰርቼ ከሆነ እሱን ማስቀመጥ። ያንን በመጪው 1 አመት ውስጥ በስንት ማሳደግ? በ4 እጥፍ። የሚቀጥለው ከሱ ስትወጡ ፋይናንሻል ኢንዲፔንደንስ። ፋይናንሻሊ ኢንዲፔንደንት ማለት ለምሳሌ ስራ ባጣ፣ ገንዘቤ ቢቆም፣ ታምሜ ድንገት በተኛ 3 ወር 4 ወር ለ1 አመት የሚሆን ቤተሰቢው ከባንክ እያወጣ አመቱ ሙሉ ሊጠቀመው የሚችለው ወጪ አለ የለም? አለ አይደል? ያ ገንዘብ እየወጣ። ስለዚህ
ለምሳሌ 3 ወር 4 ወር እንትን ብል ከ5 ወር በኋላ ከ6 ወር በኋላ ተመልሼ ወደ ስራዬ ተመልሼ ወደ ንግዴ ተመልሼ አዲስ ነገር ብጀምር ቢያንስ ለአመት አያሳስበኝም። ብዙ ሰዎች ዛሬ ገንዘባቸው ገቢያቸው ቢቆም አንዳንዶች አንድ ቀን ነው ሰርቫይቭ የሚያደርጉት፣ አንዳንዶች ሳምንት ነው፣ አንዳንዶች ወር ነው፣ ጥቂቶች ጥቂት ወራት ይቆያሉ። አብዛኛው ሰው ግን ሰርቫይቭ ማድረግ አይችልም። ይሄ ፍዳ አይደለም፣ በውሳኔ መቀየር እንችላለን። እኔ መስራት ባቆም ዘመኔን ሁሉ መብላት እችላለሁ ቢል አንድ ሰው ሲስተም ዘርግቶ እንደሱ ማግኘት ይቻላል ወይስ አይቻልም? ይቻላል እኮ። ፋይናንሻል ኢንዲፔንደንት ስንሆን አሁን የቤዚክ ኒድ ዋንትስ የሚባሉ ይፈቀዱልናል። ምንድነው? ፋይናንሻል ኢንዲፔንደንት ላይ ስንደርስ ምግብ ቋጥሮ መሄድ፣ ሬስቶራንት መብላት፣ ዘሎ 5 ስታር ሆቴል አይገባም። ሬስቶራንት በዱካ ያሉ ሬስቶራንቶች አሉ። በዱካ በበርጩማ ሶፋ ላይ ዘሎ ቁጭ ፊት አይባልም። ስለዚህ በዱካ ያሉ ቦታዎች ላይ መብላት ይቻላል። ቤት እየቀያየሩ መብላት ይቻላል። ከዱካ ግን ከፍ አይባልም። ሽሮ ምናምን በየአይነት ከሌላ ቦታ ከቤት ብዙ ዘመን ስለበላን ሌላ ቦታ እንዴት ነው ይሰራሉ አይሰሩም ለማለት ያክል እንጂ ውድ ሚዲየም ምናምን የሚባል ቦታ ኢሜጅ መጠበቅ ነው አይደለም። ልብስ ሌላው ነው። ልብስ የምንገዛው ልብስ ቁጥር 1 እና 2 ብቻ ከነበረን እነሱን በዛው ስታንዳርድ ምን ማድረግ ይቻላል? መጨመር ይቻላል። ከዛ በላይ ግን ስታንዳርድ መጨመር አይቻልም። አሁን ትግላለው በነገራችን ላይ አንድ ጊዜ ግን ወደ ላይ ከወጣችሁ በኋላ ደስ ይላል። ስለዚህ ፋይናንሻል ኢንዲፔንደንስ ላይ ቤዚክ ኒድ ቤት ከተባለ አሁንም ቀጥታ ካላችሁበት የ5000 ብር የ6000 ብር የ10000 ብር ቤት ኪራይ ወጥቶ ዘሎ 30000 ብር ውስጥ አይገባም በጭራሽ። በኪራይ ውስጥ ቆን ያለን በዛው ኪራይ ውስጥ ቦታ መቀየር ይቻላል፣ ሰፈር መቀየር ይቻላል። ግልጽ ነው። ነገር ግን ስታንዳርዱን በጣም መጨመር አይቻልም። 2 ክፍል ከነበረ 2 ክፍል ዘሎ 5 ክፍል ውስጥ አይገባም። ለምን? አግኝቶ ማጣት የሚባል ነገር አለ። እዛው ሰፈር ነን ገና። በእርግጠኝነት እዛው እንድንቆይ እስክንሆን ድረስ ወደ ስሜታችን መሄድ የለብን። ልክ እሱን ስትጨርሱ የሚቀጥለው ፓርት ፋይናንሻል ፍሪደም ነው። ሴቪንጎቹ አሁንም አይነኩም። የመጀመሪያው ሴቪንግ የሚነካው ስራችሁ ሙሉ ለሙሉ ቀጥ ቢል የምትሰሩት ለምሳሌ ተቀጥሮ ከሆነ አንድ ሰው ከስራ ቢባረር፣ ነጋዴ ከሆነ ንግዱ ሳምሃው ፌል ቢያደርግ ምናምን በእንደዚህ አይነት ነው ወደ እንትኑ የሚመጣው ማለት ፋይናንሻል ስትራግል አይነካ አይጠገው ለዛ ጉዳይ ብቻ ነው የሚወጣው። ስላመመው አይወጣ። ሲያመኝ የማወጣው ካልክ ሲያመኝ ሚል ሴቪንግ አሁን ነው አስቀድመ ነው ፕላን የምታደርግ። ፋይናንሻል ፍሪደም የሚገኘው በገንዘቡ ቁጥር ሳይሆን በመቶ ሚሊዮኖች በ10 ሚሊዮኖች በየወሩ የሚያመጣ ሲስተም ስንዘረጋ ነው። አይኪው ነምበር 3 ሞዶ ፓርቲ ነው budgeting your money። ገንዘባችንን ምን ማድረግ? በጀት ማድረግ። አሜዚንግ ሀገር በጀት ታወጣለች አይደል? በበጀት አመቱ ሲባል ተሰማላችኋል ዜና። ዝም ብላችሁ እየሰማችሁ ለምን ትሄዳላችሁ? በዚህኛውስ በጀት አመት በእኛ ቤት በእኛ ኬስስ በጀት አመት አለ ወይ? በጀት አመት ሲጀምር በጀትስ ይጀምራል? በጀት ማለት ባለፈውም ጠቅሼላችኋለሁ ገንዘብና በጀት የሚለየው ገንዘብ ማለት ያጂው ላዘዘው ነገር ሁሉ በዛው በልኩ መግዛት በሚችለው ልክ ምን ያደርጋል? ይገዛል። በጀት ማለት ግን ያጂው ይሄኛውን የተወሰነውን ቁጥር ለዚህ ጉዳይ ነው እንጂ ከዛ ውጪ አላውለውም ሲል ምን ይባላል? በጀት ይባላል። ለሌላ ጉዳይ አላውለውም የሚለው ውሳኔ ስሜትን ከመግዛት ጋር የተያያዘ ነው። ስለዚህ ስሜታችንን ካልገዛን በጀት ሊኖረን አይችልም። በጀት የለም ሲባል አንዳንድ መስሪያ ቤት ከሰማችሁ ኢትዮጵያ እንዳለ ብር የላትም ሳይሆን በዛ መስሪያ ቤት ውስጥ ለዛ ርዕስ በጀት ርዕስ ምን የለም በጀቱ ተጠቅመናል ወይም ደግሞ በጀት አልወጣለትም። እኔና እናንተም በህይወታችን አሁን ምን ማውጣት አለብን? በጀት ማውጣት አለብን። ስለዚህ በጀት ስናወጣ በእያንዳንዷ ገቢያችን ላይ መሆን አለበት። በጀት ስናወጣ ትልቁ ፕሪንሲፕል መርህ ሮበርት ኪዮሳኪ የሚለው pay yourself first፣ ራስህን ቅድሚያ ክፈል ይልና በህይወትህ አንድ ጓደኛ ቢኖርህና ያ ጓደኛ ፓርትነር ቢሆን የቢዝነስ ፓርትነር ቢሆን 50% አዋጣችሁ ቢዝነስ ብትጀምሩ በየወሩ ሂሳብ ሰርተ የምታከፋፍለው አንተ ቢሆን እና ለዛ ሰው የ50% ድርሻውን ባትሰጠው በሚቀጥለው ወር ካንተ ጋር ለመቀጠል ፈቃደኛ ይሆናል ወይ ብሎ ይጠይቃል። አይቀጥልም። ለምን? ድርሻውን ስለወሰድክበት። ከዛ በጣም ባልጠበቅኩት መልኩ ምን ይላል? በህይወትህ
እንድትተነፍስ፣ ልብህ እንዲመታ፣ ሴሎችህ እንዲሰሩ፣ በሰላም ወጥተህ እንድትገባ ወዘተርፈ ይልና በህይወት እንድትቆይ ያደረገ ትልቁ ፓርትነርህ ፈጣሪህ ነው። ይህንን ሁሉ ሲያደርግ ኢንቪዚብል ነው፣ አይታይም። ስለዚህ በእምነትህ 10% ለሱ ድርሻው። እዛች ላይ ምን አለ? ስሜታችን አለ ብሩ ላይ 10% ዘካ ሊሆን ይችላል ኦር ደግሞ አስራት ሊሆን ይችላል። የመጨረሻ ላይ ምንድነው? ፔይ ዴፕት፣ እዳ ክፈል። እዳ የመክፈል ፕሮግራም አውጡ። ሜክ ኤ ፕላን ፍሮም ዮር ኦን ኢንካም። እዳ የሚከፈለው ከማን ገቢ ነው? ከራስ ገቢ። ብዙ ሰው እዳ የሚከፍለው አዲስ እዳ ፈጥሮ ነው። ከራሳችሁ ገቢ ነው ምን የምትከፍሉት? ስለዚህ በበጀት ኑሮ ስሜትን መቆጣጠር ይፈልጋል። በጀት እኮ ስሜትን ነው አይደል የሚገድበው? አሁን ያሳየዋችሁ ገንዘቡን የተገደበው ወይ ስሜቱ ነው? ስሜቱ እኮ ነው የተገደበው። ፍሪደም ላይ እኮ ነገ እንደርሳለን። በእንደዚህ አይነት ብለን ከዛ በኋላ ያማረህን ሁሉ ማድረግ የምትችልበት ቆጥረህ ቀደህ ማትጨርሰው ሌቭል ላይ ትደርሳለህ። ኦሬዲ የተገነባ ስሜቱን የቆነጠጠ ስርዓት ያለው ሰው ስለሆንክ ባገኘህም ጊዜ የምትኖረው የምታሳየው የምትናገረው ነገር ተመሳሳይ ነው የሚሆነው። ትንሽ ምቾትን ትጨምር ይሆናል። በተረፈ ግን ገንዘብ አግኝቶ ተለወጠ የምትባል ሰው አይሆንም። በጭራሽ የምትታማ አይሆንም በራሱ አቲቲዩድ ካልለወጠ በስተቀር ሰው ማለት ነው። አራተኛው IQ ነምበር 4 leveraging your money። ገንዘብን ሌቨሬጅ ማድረግ አለብን። ምን ማለት ነው ሌቨሬጅ ማድረግ? ለምሳሌ አንድ ሰው ቤት ቢኖረው፣ ብዙ ሰው ቤት ኖሮት በድህነት ውስጥ ይኖራል። ኮንዶሚኒየም ሊሆን ይችላል ምናምን እና እየተቸገረ ይኖራል ወር ከወር አልሞላለት ብሎ። ነገር ግን ቤት ውስጥ ሆኖ እየኖረበት which is ኖረበት ማለት ለቤት ኪራይ 20 እና 30 ሺህ ብር ያወጣ ከነበረ 20 እና 30 ሺህ ብር ሴቭ አድርጎለታል ማለት ነው። በዛው ቤት ውስጥ ሆኖ እየኖረ ባንክ ሎን ቤቱን አስይዞ ቢበደር፣ አስይዞ ሲባል መቼም ሰተን ከቤቱ አንወጣማል፣ ቤት ውስጥ እየኖርን ያንን ቫልዩ ያገኘን በባንክ ሎን 10% ኢንትረስት ምን ከፍል ቢሆን ያንን ባንክ ሎን ኢንቨስት ብናደርገው፣ ለምሳሌ ኢንቨስት ብናደርገው 1 ሚሊዮን ብር ተበድረን ሄደን የአንድ ባንክ ሼር ብንገዛ ሼሩን ብንገዛ 30 እና 40% አካባቢ በአመት እናገኝበታለን። እኛ 10% ኢንትረስት ምን ከፍል ከሆነ 30% ደግሞ ከባንኩ የምናገኝ ከሆነ ወር ከሼር የምናገኝ ከሆነ ሁለቱን ባላንስ ታደርጉት 20% አካባቢ 1 ሚሊዮን ብር 20% 200 ሺህ ብር ኤክስትራ ካሽ ይኖረናል። አምስተኛውና ኔክስት የመጨረሻው ኢምፕሩቪንግ ዮር ፋይናንሻል ኢንፎርሜሽን። ስለ ገንዘብ ያለንን መረጃ እናሻሽል ኤቭሪ ዴይ። ፋይናንሻል ኢንፎርሜሽን ለመጨመር አንድ ስለ ትሬንዶች ወቁ። ለምሳሌ ጋዜጣ ሊሆን ይችላል የፎርቹን ጋዜጣ ወይ የካፒታል ጋዜጣ ወይንም ደግሞ የቢዝነስ ዜናዎችን ሆን ብላችሁ በቀን 20 ደቂቃ የቢዝነስ ዜና እዩ ወይም አንብቡ። የቢዝነስ ዜና ማንበብ ኦር ፎርቹን እና ካፒታል በሳምንት አንድ ጊዜ ብትገዙ ከነሱ ላይ የቢዝነስ አብዛኛው ቢዝነስ ፓርት ስለሆነ ፖለቲክሱን ትታችሁ የሚመለከታችሁ ካልሆነ የቢዝነስ ዜናውን እዩ። የቢዝነስ ዜናን ማየት ኦፖርቹኒቲዎችን እንድታዩ ያደርጋል። ቴንደሮችን እዩ፣ ጨረታ ምን አይነት ጨረታ ይወጣል የሚለው ማየት ቢዝነሶች የት አካባቢ እንዳሉ እንድታውቁ ይረዳል። ሌላው ጌት ኢንፎርምድ። ስለ ቢዝነሳችሁ በደንብ ኢንፎርምድ ሁኑ። ምንድነው የምሰራው ብላችሁ እየሰራችሁ ያላችሁ ከሆነ ጥሩ፣ ወይም ደግሞ ወደፊት እሰራዋለሁ ብላችሁ የምታስቡትን ነገር መረጃውን ሰብስቡ። የምታውቁት ነገር ላይ ነው የተሻለ ተጫዋች መሆን የምትችሉት አይደል? ሰው የማያውቀው ጨዋታ ላይ የተሻለ ተጫዋች ሊሆን አይችልም። ቢዝነስን በተሻለ መልኩ ለማወቅ እሱን አድርጉ። ሌላው ስለ ገንዘብ ጭንቅላታችን ውስጥ ጤናማ አመለካከት እንዲኖር እናድርግ። የዛሬ 10 ዓመት የዛሬ 5 ዓመት ሰክሰስፉል እንድትሆኑ ዛሬ በውስጣችሁ ምን ደረጃ ላይ መድረስ ፈልጋለሁ የሚለውን አሁኑኑ አስቀምጡ። ፋይናንሻሊ የት መድረስ ፈልጋለሁ? ያቺን ወረቀትም ከሆነ ስልካችሁ ላይ ባክግራውንድም ከሆነ እሱን አድርጉት፣ ይዛችሁ ቆዩ። ይሄን ነው የምፈልገው። ይሄን ፍላጎቱ ስሜቱ ከእናንተ ጋር ይሁን። እንደው ስሩት ስለተባለ ሰርቶ ቁጭ አይደለም። ስሜቱ እንዴት ላገኘው፣ መቼ ነው ማገኘው፣ ምን ብሰራ ነው ማገኘው፣ ማንን ላማክር ምናምን እያለን ሐሳባችን እንዳለ እዛ ጉዳይ ላይ ሲሆን ያ በውስጣችን ያለ ኢነርጂ ወደዛ እየተቀየረ ይመጣል ማለት ነው። ወደዛ እየተቀየረ ማለት የማግኘት ካልችልም ወደ እችላለሁ፣ ከእችላለሁ ከእንዴት መንገድ ማግኘት፣ ከማግኘት ወደ መሞከር፣ ከመሞከር መውደቅ፣ ከመውደቅ ተመልሶ መነሳት፣ ከመነሳት ሌላ መንገድ ማግኘት ብሎ መጨረሻ ላይ እንደርሳለን። ከዛው ደረስኩኝ እንላለን።